ኤልሳቤጥ ኢትዮጵያን ትወጃለሽ? አዎ በጣም እወዳለሁ። እርግጠኛ ነሽ? ዓለም ያውቃል ሚዲያ ላይ እኔ አላውቅም። አይኔ ለኔ ነገር አንድ ነገር ልናገር። አትናገር። የምጠይቅሽን ብቻ። ኢትዮጵያን ትወጃለሽ? በጣም እወዳለሁ። ፊት ለፊትሽ ባለችው ልጅ ውስጥ ከኢትዮጵያ ምን ታያለሽ? የምታየውን ብቻ ንገሪኝ። በሷ ላይ ብዙ መጥፎ ነገሮችን ነው የማየው። በሷ ውስጥ ከኢትዮጵያ ምን ታያለሽ? ባህሪ ላይ በመልሰው በዚህ ላይ ጥሩ ነገር አንድ ንገሪኝ። አንድ ብቻ። እንዴ ብዬ ልንገርክ? ካንሰር በሽታ ጭንቅላት ያለው ልንገር በሷ ምክንያት ደለሽ ነገር ይጠቅምሻል። ከሷ ውስጥ አንድ ጥሩ ነገር ንገሪኝ። ምንም ነገር የለኝም። እሷ ያለች በትግሬ ያለችው ተሳስታለች። እኔ በትግሬ አላምንም። የላኳቸው 55 የኦሮሞ ልጆች የጠየቅኩሽ ብቻ መልሽልኝ። ምንም ነገር አላይም። በአሁኑ ሰዓት አይኔ ጭልም ነው። መዳን ከቻልሽ መጠየቅሽን መልሺ። እሺ መልኳ ምን ይመስላል? እስቲያት ቀና ብለሽ አታልቅሽ። ሲያት በሽታዬን ያሳምመኛል። የሞተችው እናቴን ያስታውስኝ። አልችልም። ይቅርታ። እሱ ያወራችሁ ትክክል አይደለም። ባህሪና እናውራ። እኔ የጠየቅኩሽን ስላልመለሽ አሁን በማልቀስሽና በምታረጊው ነገር የእሱ ኃጢአት ሊበዛ አይችልም። የምነግርሽን ብቻ መልሽልኝ። ምንም ነገር አይታየኝም። ጠይምነት ኢትዮጵያዊነት አይመስልም። ኢትዮጵያዊነት ሆናለሁ። ታምኛለሽ? አንድ እርምጃ ወደፊት ይችላል። አንድ እርምጃ ብቻ ወደፊት ቆም። ይዛው አታልቅሽ። አንቺ ሰው ምን ታያለሽ? አንዲት ሰዎች መጠቀሚያ ያደረጓት ለራሳቸው ጥቅም ኢትዮጵያዊት ተፈዘረ በጣም አንድ እርምጃ ወደፊት ኤልሳቤጥ እናትሽ ትፈልጋለች። አታልቅሽ። ደግነትን ያስተማረች የሴት ከተማ ተወዳጅ ጠይቅሽ ብቻ ትንሽ ልዩ ሰዓቱ ይቀራል። እናትሽም ስራ ያገኛል። ሁሉም ተይው። እናትሽን ትገዛለች። እናትሽ ደግ ነበሩ። በጣም ደግ ነበረች። ያን ደግነት ከየት ያመጡት? እግዚአብሔር ይሰጣት ነው። እሺ አንድ እርምጃ ወደፊት ሂጂ። ምን መሰላችሁ? ሰው ራሱን የሚመጣው የቂም የጥላቻ ስሜት በምን ያክል ደረጃ ራሱን እንደሚጎዳ ቂም ስትይዙ፣ ጥላቻ ስትይዙ የምትጠሉትን ሰው አለን ራሳችሁን የምትበሉት። አሁን እሷ እስከ ዳር ማየት አትችልም። እስከ ዳር ቤቷ ያለችው ሁሌም እስከ ዳር ቤቷ አስቀምጣ እየተሳደበች የተናደደች የተማረረች ራሷን ጮጋራ ራሷን ጭንቅላት ነው የምትሰማው። ብዙ ሰው እንደዛ ነው። ሰው ስንጠላ 5% ነው ወዛ የሚሄደው። አብዛኛው በሽተኛ ጋር ነው ያለው። በጥላቻ ውስጥ በእልህ ውስጥ መናገራችንም እንደምታዩት የምታስታውሰው ሁሉ ሀዘን ነው። ያለመተውና ከውስጡ አለማውጣት የምትችለው መጀመሪያ ጥላቻን ወደ ባለቤቱ መመለስ ነው። አሁን ሰንበዴ ያሸክሟታል። ያሸክሟትን ነገር አራግፋ ወደ መጣበት ካልመለሰች እሷም ከነበሽታዋ ትቀጥላለች። እስከ ዳር ፖይንት ጥፋተኛ እሷ ደግሞ ያሸክማለች፣ በሰላም ትሄዳለች ማለት ነው። ለሁላችሁም ትምህርት ይሁን። ጥላቻ ሲመር ቂም ሲመር ሌላው ራሳችሁን ነው። ሰውየው የምትጠሉት ሰው አለ እየጎዳችሁ ያላችሁ አሁን እሷን እየጎዳት ያለው እሱ ነው። እናቷ ባሉበት ሆነው ደስ የሚላቸው ስትስቅ ቢያዩ እሷ ከሳዚ እሳቸውን ታስመራለች እንጂ አያጠቅማቸው። ለእሳቸው ብላ እንኳን ለእሳቸው ደስታ ለምትወዳቸው ብላ እንኳን ለአፍታ ስሜቷን ብትገባ
ለእናንተም ትምህርት፣ ለራሷም ትምህርት፣ ለእናቷም ትምህርት ይሆናል። ለማንኛውም እናትሽ ይቅርታ ያውቁ ነበር? የፍቅር ሰው ናቸው ራሳቸው። እኔም እኮ ይቅርታ ስለአንቺ ያደረጉ ነው፣ ስለ እናትሽ ነው። ይቅርታ ያውቁ ነበር? አሁን ስለአንቺ የፍቅር ሰው ናቸው፣ ደግ ናቸው። አንድ ልጅ ወደ ተመልክች ይችልኝ